ያረጋ ስራ ነው። አረጋ በማን ነው አቅጣጫ የተሰጠው? በሶሻል ሚዲያ አክቲቪስቶች ከጎጃም ፋኖ ጋር ግንኙነት ባላቸው የሶሻል ሚዲያ አክቲቪስቶች፣ ነገ አበበ ከበደ ብዬ የምጠቅሳቸው ሰዎች፣ በቪዲዮ የምናገረው ማስረጃ ማቅረብ የምችልባቸው ሰዎች ስለሆኑ ክልሉ እየተመራ ያለው ባይ ዲፎልት በጎጃም ፋኖ ነው። ሰው ሌላኛው ፋኖ ለምንድን ነው ከብልጽግናው ፋኖ ጋር አብሮ የሚዋጋው? ለምንድን ነው? እኔ ማስረሻ ሰጤን በጣም ክብር አለኝ። ይሄ የተወሰነው ፋኖ የብልጽግና ፋኖ ነው ብሎ አንድ ቀን ተናግሮ ነበር። ፋክት ነበር እሱ ንግግር። ያው ብዙዎቻችሁ መስማት አትፈልጉም እንጂ አሁን ብልጽግና ውስጥ የምናየው የሹምሽር በጎጃም ፋኖ አመራሮች በተሰጠ አቅጣጫና በብልጽግና አመራሮች ባለ ግንኙነት የተፈጸመ ነገር ሰው አንዳንዱ ፋኖ ከብልጽግና ጋር ሆኖ ብልጽግና ሊዋጋ ነው እንቅስቃሴ ሲያደርግ ምናየው። ከብልጽግና ጋር ሆኖ ብልጽግና ማለት ነው። ምን ዝም ብላችሁ ለምን ስልጣን እንደማትጋር ሁሉ አይገባኝም። ሰው ይሄ ነው ያለው። የስ አብርሃም በሹምሽሩ ላይ መግለጫ ወጣ። መጀመሪያ ባይዘ መግለጫ ማውጣት እንዳይመስላችሁ የዛሬ 2 ወር አካባቢ ኮማንድ ፖስቱ በብልጽግና ውስጥ ያሉ አካላት ላይ ሰው እየታገተ ነው፣ ገንዘብ እየተቀማ ነው፣ አድራሻቸው እየጠፋ ነው አንዳንድ ሰዎች። ስለዚህ መዋቅር ያልጸዳም ብሎ እርምጃ ሊወስድ ፈለገ። የኮማንድ ፖስቱ በመከላከያ በክልሉ ጸጥታና ፖለቲካ ነው የሚመራው። ያኔም እነ የጎጃም ፋኖቹ መግለጫ ወጥተዋል። አትውሰዱ፣ እርምጃ አትውሰዱ የሚል አይ ቲንክ ያኔ ጽፌዋለሁ ካስታወሳችሁ። እንዴት እንዲሉ ይሻሉ ብልጽግና በራሱ መዋቅር ውስጥ ያሉ አካላት ላይ እርምጃ ሊወስድ ሲል እንዴት የፋኖ አካል ሊያመው ይችላል የሚል ጥያቄ አንስቼ ነበር። ያንን በብልጽግና ውስጥ ያለውን የበሰበሰ መዋቅር በተወሰነ መልኩ እርምጃ እንዲወሰድበት ካደረጉት ሰዎች የተወሰነ እነዚህ ይኖርበታል። ኦፍ ኮርስ የጸጥታ ሰው ስለሆነ ሴም ታይም እነዚህ ሰዎች ከስልጣን ሲነሱ መግለጫ ወጥተው ያካል ነው ደስ ብሎት ማለት ነው። እነዚህ ሰዎች ግን አነሷቸው ተብሎ እንግዲህ በፖለቲካ የተነገረን አረጋና ተመስገን ድረስ ሳህሉና አብዱ ሁሴን ናቸው እና የከተማ ከንቲባው which ድርሻ የለውም ግን በውስጥ ታዋቂነት ማለት ነው። ወሹ እንዳለም ሰው ግማሹ ፋኖ ብልጽግና ነው ማለት ነው ኦፊሻሊ። ይሄ በሆነበት ሁኔታ ለማን ነው የምትታገሉት የሚል ጥያቄ ያስነሳል ነው። ሁለተኛው ከተነሱ በኋላ የተነሱበትን አግባብ ቅድም አስቀምጫለሁ። ከህግ ውጭ ተቋሙ ሳይገመገም ግለሰቦቹ ሳይገመገሙ በሌሉበት ነው ተቋሙ ሰዎቹ ከኃላፊነት የተነሱ። ሶስተኛው ነገር የገረመኝ ለመነሳታቸው ምክንያታቸው ምንድን ነው ብለው አይ ቲንክ ጠይቀዋል ሰዎቹ፣ ወይም ለጠየቋቸው ሰዎች እናረጋ ምላሽ ሰጥተዋል። እናረጋን የጠየቋቸው ሰዎች የተወሰነ መረጃ አለኝ እና የመለሱት ምላሽ ነው በጣም ያሳቀኝ። አንዳንድ አመራሮች ኮሚኒኬት ያደርጉኛል እና ደስዬ ስለሚያመው ነው። 2 ዓመት እኮ አልፎታል ከታመመ። ያመመው ሰው እኮ 2 ዓመት የቆየ ሰው ከምክር ቤት በፊት አንስተህ ምክር ቤት ሌላ ሰው አታጸድቅም እንዴ? ኖ ባይዞ የክልሉን ሰው ሁሉ ደደብ አድርጎ ማየት አግባብ አይደለም። ሰው በብልጽግና ውስጥ በአዴን ውስጥ የነበረው ጎንደር ጠልነት በብልጽግና ውስጥ በግልጽ አሁንም እየተንጸባረቀ ነው ያለው። የባዴን የጎንደር ጠልነት ምክንያቱን እናውቀዋለን። ህወሓት ወለድ ነበር። የብልጽግና ጎንደር ጠልነት ግን ምክንያቱ ምንድን ነው? ያልተመለሰልኝ ጥያቄ ነው። ለራሳችሁ የምትጠይቁ በተለይ ይሄ ፋኖ ውስጥ ላይ ላላችሁ ሰዎችም ጥያቄ እንደሆነ ፈልጋለሁ። ከእናንተ ጋር የሚሰሩ ፋኖዎች ብልጽግና እርምጃ ሲወስድ የሚደነግጡና የሚሸበሩ ከሆነ ብልጽግና በመዋቅሩ ውስጥ እርምጃ ሲወስድ የሚደሰቱ ከሆነ አብረዋቸው የሚሰሯችሁ ላይ ጥያቄ አለኝ። ወዴት እየሄድን ነው? እንዴት የባህር ዳር ከተማ ከንቲባን ጎሹ እንዳላመውን በቀን አይና አላየውም ያኑ ቀለም አላማረኝም ተብሎ እንዴት ሰው ከስልጣን ይነሳ? እቲስ ሼም አረጋ። በጣም ሼም ነው። ያረጋ ልጆች ያላችሁ እዚህ ማያችሁ የምትከታተሉ በጣም ሼም ነው። አንድ ወሮ በላ ልጅን ወሎ ዩኒቨርሲቲ አላስተምርም አዲስ አበባ ዩኒቨርሲቲ ባህር ዳር ቀይሩልኝ ብሎ የሚጠይቅ መሀይም
እሱን በስርዓቱ አላናገርከውም ተብሎ እንዴት ሰው ከስልጣን ይነሳል? ወዴት ነው እየሄድን ያለ ነው? አረ እንትና እኮ ጎሹ እኮ ባህር ዳር ከተማ ሰው ውሎ በእግሩ በሰላም ውሎ እንዳይገባ ከተማ መምራት ያልቻለ መሀይም ነው፣ ደንቆሮ ነው፣ ልፍስፍስ ነው። እንዲሁም አክቹዋሊ የሚያሳግጥም ጭምር ነው። አግባብ ስላልሆነ በዛ ልክ መናገር ምን ስላላለኝ ነው እንጂ የሚያግቱ ሰዎች ሲያዙ መፈታት አለባቸው ብሎ ያስፈታ ሰው ነው። እንዲሁም ደግሞ ወልድ ላደርጋቸው አንዳንዶች የገረመኝ ነገር አረጋ እንዴት እንደዚህ አይነት መሀይም ይሆናል የሚለው ነው። እኔ አረጋን በዚህ ልክ አልስለው፣ የእውነት ነው የምላችሁ። አረጋ የአቅም ውስንነት ይኖርበታል እንደ ማንኛውም የባዴን አመራር እንጂ በዚህ ልክ ተንኮለኛ እና ጥላቻ አእምሮ ላይ እየሰፈረ ሰው ይሆናል ብዬ አስቤ አላውቅም። ይሄ ሁሉ የሚያሳየን ነገር ምንድን ነው? ለተከታታዮች እዚህ ላላችሁ ሰዎች መናገር የምፈልገው አይዶ ነው። በደንብ ይታይ። ከጎን ያለው የኢህአዴግ ፎቶ ነው፣ ከዚህኛ ያለው የኢህአዴግ ፎቶ ነው። ሁለቱም የብልጽግና ፎቶ ነው። ሁለቱም ለእኛ ህዝብ ጠላት ናቸው። ሁለቱም ለእኛ ህዝብ ጠላት ናቸው። አይዘር ጠላትነታቸውን አምነን መታገል አለብን። ኦሬልስ ደግሞ ማስተካከል የሚቻል ከሆነ እኩል ድርሻ ኑሮን እያስተካከል መሄድ አለብን። ወደ ጎንደር ካመጣ ነው ወደ ጎንደር አማራ ደግሞ በልዩ ሁኔታ ኢህአዴግ በልዩ ሁኔታ ጠላት ነበር። ብልጽግናም አሁን በልዩ ሁኔታ ጠላት እየሆነ እየመጣ ነው። በልዩ ሁኔታ የሚገርመው ደግሞ ሲሰደብ የኖረው የጎንደር አማራ የብልጽግና ምንድነው ጠበቃ እየተደረገ ባለስልጣን ቢያጡ ምንድነው በዝናሽ ሳይቀር ሁሉ ሲሰደብ ነበር። በሚስትዋ ማለት ባለስልጣን ከጎንደር ባለስልጣን ሲያጡ በሚስቲቱ ጭምር የብልጽግና እንትን እየተባለ ሲሰደብ ነበር። ሰሽም እኮ ፖለቲካ ለሚያቀሰው እኮ አሳዛኝ ነው። ወዴት ነው እየሄድን ያለው? ተቃዋሚውም ጎንደርን ጠልቶ ወይም ከወያኔ ጋር እሰራለሁ ብሎ መንግስትም ጎንደርን ጠልቶ እንዘልቀዋለን። የቸገረ ጊዜ ደግሞ የጎንደር ሰዎችና ጎንደር ኑ ግቡ እየተባለ እየተማገደ እስከ መቼ ነው የምንሄደው? እስከ መቼ ነው የምንሄደው? ስጠሏቸው አይ ዶንት ኖ ይታያቸው አንድ ስም ላወጣ ፈልጌ ነበር። ስጠሏቸው ጋይንትና ፋርጣ ስኳድ ብራቮ አረጋ ከበደ ትሏቸዋላችሁ። ይሄ ቲክቶክ ላይ ያለ ሰው ላይ የወሰድኩት ስክሪንሻት ነው። ባይዘይ ደስዬ ደጀን በትውልድ የጃናሞራ ጀብደኛ ነው። ደሳሌ ጣሰውም አይ ቲንክ ካልተሳሳትኩ ምዕራብ ጎንደር ነው፣ አርማጭሆ። ካወቃችሁ ቴክስት አድርጎልኝ። አይ ቲንክ እንደዛ ይመስለኛል። የፈራችሁትንና የጠላችሁትን ሰው ሁሉ ጋይንትና ስማዳ ትሉታለች። ወሬቨር ፋርታ ወሬቨር። እስከ መቼ ነው እንዲህ ብለን የምንቀጥለው? እስከ መቼ ነው እንዲህ ብለን የምንቀጥለው? ፍራንስ ኦኬ። ያ ማዕከላዊ ጎንደር ወር ምዕራብ ጎንደር እንደሆነ ያው እርግጠኛ ስላልሆንኩኝ በለሳ ነው አምደ አይ ቲንክ ምዕራብ ጎንደር ነው የመሰለኝ አምደ። የሆነው ሆኖ ሁለቱ ሰዎች ወደ ፖለቲካው መልሰውና ማክሰኝት ነው ደሳሌ ጣሰው። አይ ጎንደር ዙሪያ ነው፣ ማክሰኝት ነው። ኤኒዌይስ እንደዛ ነው ያለ መረጃ። እንግዲህ ከኔ የተሻለ የምታውቁ ሰዎች ካላችሁ ያ ፍራንስ ማክሰኝት ከዛ አካባቢ ነው የሆነው ሆኖ ግን እንዳዩ ወደ አርማጭሆ አካባቢ መሰለኛል እንደ ደሴ ነው ደሴ አርማጭሆ ነው እንትን ነው እንጂ ጃናሞራ ነው እንጂ ደሳሌ ጃናሞራ ነው። ኧረ እንትና እንጂ ደሳሌ ጣሰው ፍራንስ አካባቢ ነው፣ ጎንደር ዙሪያ ነው ያለ መረጃ። ዞሮ ግን ዋናው ፖይንት ፋርጣም ጋይንትም አይደለም፣ እነሱ ለሚዘምቱበት አይደለም። አምደ በለሳ ነው እያለ ነው እንግዲህ አይዶ ነው። ዞሮ አሁን የጠቀሳችኋቸው ሁሉ ማዕከላዊ ጎንደርና ምዕራብ ጎንደር ናቸው። ፖይንቱ ግን የአይን ቀለም አላማረኝም እየተባለ አቅም ያለው ሰው ሁልጊዜ እየተገፋ እስከ መቼ ነው የሚቀጥለው? እሰር ያልኩህን የጎንደር ሰው አላሰርክልኝም ተብሎ ነው ደስ እየተነሳው። እንግዲህ በወረደ ቋንቋ እንነጋገር ተባለ። መናገር ስለማልፈልገው ነው አንዳንዱን የነበረው። እከሌ የሚባለን የጎንደር ሰው እሰር ብዬ አላሰርክልኝም ነው አንደኛው።
ሁለተኛው ጎሹ እንዳላማውን አጎጥተሃል ነው። እንዲህ እየተባባለ ነው እንዲህ የምንቀጥለው በዚህ ክልል ውስጥ ሪሊ በቃ ይሄ ነው የኛ ተስፋችን፣ የአማራ የጎንደር ተስፋ ይሄ ነው። በጣም አሳዛኝ ነው የእውነት በጣም አሳዛኝ ነው። ሶ ወደ ማጠቃለያው ላምጠውና አንደኛ ፋኖ ብልጽግና ላይ በሚደረግ ነገር ፋኖ ደስ ብሎት መግለጫ የሚያወጣበት ተናዶ መግለጫ የሚያወጣበት ነገር አልገባኝም። ስፔሲፊካሊ ጎጃም ፋኖ ባይዘው ይሄ የወሎን የሸዋን የጎንደርን ፋኖ አይጨምርም። ጎንደር ላይ ጥያቄ አለ ብያለሁ። ማህበራዊ ሚዲያቸውን ማኔጅ የሚያደርግላቸው ማህበራዊ ገጻቸውን ማብራሪያ እስከማገኝ ድረስ ለጊዜው ሆልድ አድርገዋል። ሁለተኛ አረጋ በወንጭፍ በአክቲቪስት እየተመራ ነው እንደ ክልሉ እንዲመራው ማድረግ ያለብን። ሶርሱ ከማን እንደሄደ በምን መልኩ እንደሄደ ሁሉ ተጨማሪ መረጃ አለ። ለምሳሌ ማን አድቫይዝ እንዳደረገው ሁሉ የፋኖና የናረጋ ድልድዩ ነው የሚሰራ ሰው ነው ሪኮመንድ ያደረጋቸው ደስዬና ደሳለኝ እንዲያነሳ። ከዛ በኋላ እነ ጀነራል አበባውን ተጠቅመዋል። መከላከያ መኮድ ላይ ሲገመግም ማነው ይሄ ደንቆሮ ከንቲባው የከተማውን ጸጥታ ለማስከበር ያስቸገረኝ የክልሉ አመራሮች ደስዬና ደሳለኝ ስላሉብኝ ነው ምናምን ብሎ ነው ያቀረበው ለመከላከያ። መከላከያም ያው ጅል ነው አረጋን ተጠቅሞ ነው ያነሳቸው። ስለዚህ የኔ ጥያቄ አሁንም ፋኖ በብልጽግና ውስጥ በሚካሄድ ጉዳይ ላይ በዚህ ልክ ስፔሲፊካሊ የጎጃም ፋኖ የሚጨፍረውና የሚቃወመው ለምንድን ነው? ብልጽግና አነሳ፣ ብልጽግና ሻረ፣ ብልጽግና ሾመ ብሎ የማያልፈው ለምንድን ነው? የጎጃም ፋኖ ከገለልተኝነት አንጻር ካየ ነው። ይሄ ለፋኖች ላይ ጥያቄ ነው ያለ። በተለይ ትጨርሳለህ ብዬ ነበር የታገስኩ፣ ግን አሁን ሰላም ሰው ላስቆም ነው። እንዴት ናቸው? ከረጅም ጊዜ በኋላ ተከስተሃል። ይኸውላችሁ ምን መሰላችሁ፣ አሁን አያሌው ሞኝ እየመሰልከ መጣ። ለምን እንደዚህ ያደርጋሉ ምናምን ትላለህ። ያረው ነው ለምን እንደዛ እንደምትል፣ ምክንያቱም ስለማቀህ እና ለምን እንደሚያደርጉም ታውቃለህ ብዬ ስለምጠብቅ ነው። ይሄን ነው እኔ ሁሌ የሚገርመኝ ነገር ምንድን ነው፣ አሁንም ለምን ጠፋ ከረጅም ጊዜ በኋላ መጣ ምናምን ያልከኝ ምክንያት እሱን መልሼ እኔ የጠፋሁበት ምክንያት ትግሉን ጠልቼው አይደለም፣ ወይንም ደግሞ መታገል ፈርቼ አይደለም። ሁሌ ግን የምንሄድበት አካሄድ የሞተና የደከረተ አሁን ዛሬ የተፈጸመውን ነገር አጋዥ ነው ስላገኘሁት ነው የራቁት። ምክንያቱም እንደዚህ የምለው ለምንድን ነው፣ አሁንም እኔ ከሰፊው እንነሳ። ብሔርተኝነት ሲጀመር የትግሬ ብሔርተኝነት እንትን ነው፣ አጥቂ ነው። የኦሮሞ ደግሞ አልቃሽ ነው። የአማራ ብሔርተኝነት ሲጀመር ደግሞ አስለቃሽ ነበር። የኦሮሞ ብሔርተኝነት ያሸነፈው ከአልቃሽነት ወጥቶ ወደ አስለቃሽነት ነገሮችን እያስፈጸመ ስለሚያልፍ ነው። የአማራ ብሔርተኝነትን ወደ ለቅሶ የወሰደው የጎጃም አማራ ልጆች ናቸው። አልቃሽ እንዲሆን ያልሆነውን ሆኛለሁ እንዳለ አማራን አሳንሶ የሚሄድ ምናምን አይነት አስተያየት አካሄድ ስለነበረ እንደዛ ሆነ። ከዛ ደግሞ ጠበበና የጎንደሬነትና ጎንደሬነት ሰባሪ ነው፣ ልበ ሙሉ ከብሔርተኝነቶቹ ጀምሮ እስከ ተዋጊዎቹ እንደዛ ነበር። አሁን ምን ፖዚሽን አስያዙን? ንጉስ ሆነን የንጉስ ልጆች ሆነን ልበ ሙሉ ሆነን መቀጠል ሲገባን ወደ አልቃሽነት ነው የከተተን። አሁን የማየው ነገር ሁሉም ጎንደሬ ሲናገር አይቼዋለሁ። ጎበዝ ምናምን የሚባሉ ጎንደሬዎች ማለት አልቃሻዎች ናቸው። አዩ ይቅርታ አድርግልኝና በቤትህ ራሱ አንተ እኔ ድሮ ሳቅ ልበ ሙሉ ነህ፣ ግን ከቅርብ ጊዜ በወዲህ ግን ያየው አልቃሻ ሆነ ነው። እንዲህ አደረጉን፣ ለምን አደረጉን፣ እንዴት አደረጉ ምናምን ሪሊ ለምን እንዳደረጉን አታውቅም፣ ለምን እንዳደረጉት አታውቅም። ሁሌም እኔ
ሶሉሽን ይዞ የሚመጣ ሰው ነው ጎበዝ ወይንም ደግሞ አዋቂ መሪም ብለው ሶሉሽን ይዞ የሚመጣ ሰው። እሺ ከሰኔ 15 በኋላ ስንት ጊዜ ነው የምታለቅስ ጎንደሬ? ሰኔ 15 መሳፍንት ባዘዘው ምን ያለው ሰኔ 15 ሊትመስ ወረቀት ነው ይላል። በቃ ታሰ አሁን እነዚህ ሰዎች አልሞቱም እንጂ እኮ ጎንደሬ ላይ ነው መፈንቅለ ስልጣን የተደረገው። በቃ ፒሪድ። አሁን ከሰኔ 15ቱ ጋር ይሄ የሚለየው ምንድነው? የመሞት ያለ መሞት ጉዳይ ነው። እስከ መቼ ነው ጎንደሬ እንደዚህ? ለምን እንደዚህ ያደረጉ? እንዴት ነው አንድነቱን የምንቀጥለው? ምናምን ሰኔ 15 ላይ እኮ በአማራነት ቁመህ በጎንደሬነት ነው የተገደልከው። ፒሪድ። በቃ አለቀ። እሺ the living legend ኮሎኔል ደመቀ ዘውዱን እኮ የሚሳደም ብሔርተኛ እኮ ነው ያለው። ከዚህ ጋር እንዴት ነው የምትወግነው እንዴ? በጣም እኮ ነው። እኔ ለምሳሌ ለጎንደሬ ጠላቱ ማን ነው ብትሉኝ ጎንደሬ ነው ጠላቱ እንጂ ይሄ የአንድ አካባቢ ፋኖ ነው ምናምን የሚለው አይሰራም ከዚህ በኋላ። በቃ it is 65% እና ከዛ በላይ ምንም የማይቆጭ ወይንም ደግሞ ለቅሶ እንዴት እንደዚህ በግልጽ እኮ ተናግረዋል እኮ ክልሉ መቀመጫው ባህር ዳር እስከሆነ ድረስ ኢኮኖሚ መራው ብለዋል። ፒሪድ። በቃ ምን ታመጣለህ? አሉ በቃ ለምንድን ነው የምታለቅሰው? ለምንድን ነው የምታለቅሽው? አይ ሶፊዬ ግን ይቅርታና እንደው ሰላም ብያለሁ፣ እንኳን ደህና መጣ። ግን የዚህ ጋር እኮ አያሌው እኮ ለቅሶ አይመስለኝም። ለምን መሰለህ? አያሌው ነው ሶሉሽን ነው መሰጠት ያለበት። ኖ አያሌው ሶሉሽን ነው እንጂ ሶፊ ለቅሶ አይደለም። ኖ አያሌው ወንድሞች ካለቀሱ አንተም እንዳለቀስክ ነው የምቆጥረው። እኔንም እኮ ይነካል። የኔ መጥፋት በነገር ላይ ሶፊ ቆይ ሶፊ ለምን መሰለህ? አሁን አያሌው አንደርስታንድ አድርጌዋለሁ። ለምን መሰለህ? አብዛኛው እዚህ ያለው መንጋ ዝም ብሎ ነው እየተነዳ ያለው። በተለይ ደግሞ የኛው የራሳችን ወንድሞች ገባህ? ነገሩን አመተን እዚህ መናገር ካለብን መግለጽ ካለብን በስርዓቱ ነው እንደዚህ መገለጽ ያለበት። አየህ ጥሩ ኢንፎርሜሽን ነው እዚህ እየተነገረ ያለው። ይህን ነገር አሁን የሚነገረውን ኢንፎርሜሽን ይዞ እርግጠኛ ነኝ አፉን የሚከፍት የኛ አካባቢ ሰው ይኖራል ብዬ አልጋ እንትን አይደለም። ገባህ? አሁን ትልቁና ዋናው ነገር በሚያሳፍር ሁኔታ የዛውን ብልጽግና እንደዚህ ሆነ እንደዛ ሆነ ብለን ለማውራትም አይደለም። ታስታውስ እንደሆነ እዚህ ሶሻል ሚዲያው ላይ እዚህ ጋር እነዚህን ሁለት ሰዎች ሲፈልጉ ፋርጣ ያሏቸዋል፣ ሲፈልጡ ጋይንት ይሏቸዋል። የሚፈሩትን አካባቢ ስም ነው በብዛት የሚጠሩት። እጅግ በወረደ ሁኔታ ሲያንቋሿቸው የነበሩ ሰዎች ናቸው እነዚህ ሰዎች። ይኸውልህ ጋይንትና ፋርጣ ስኳድ እየተበተነ ነው። ሁቺዝ ችግር የለባቸውም፣ ፋርጤዎች ናቸው። ብራቮ አረጋ ከበደ ይላል። አዎ ብራቮ አረጋ ከበደ አይ ጋይንቴዎች ናቸው፣ ፋርጤዎችም ናቸው፣ ጎንደሬዎች ናቸው። ዳዝም ማደር እናቃቸዋለን የት አካባቢ እንደመጡ። ግን ደግሞ ምን እንደሆነ ታውቃለህ? ለእኔ ምን እንደሚበሰጭ ታውቃለህ? እነዚህ ሰዎች እኔ የመጣሁበት አካባቢ የመጡ ሰዎች ናቸው። ኩችስ በዳይሬክሽን በፖለቲካል ዳይሬክሽን እንኳን እንየው ካልክ ማለት ነው። እነዚህ አካባቢ የመጣው ልክ ከዚህ ባነሰ ሁኔታ ነው ሲሰድባቸው የሚውለው፣ ሲያዋርዳቸው የሚውለው ልክ ሌላው ቦታ ላይ እንደሚባሉት ነው። እንደዚህ ሲያበሻቅላቸው የምታየው። ይህን ስታይ ትንሽ እንትን የሚልህ ነገር አለ። አየው እኔ አሁን እየገባኝ የመጣው ነገር ጋይንትና ፋርጣን በጥላቻ እዚህ ጋር መተው ይናገሩት እንጂ እኔ ተወልጄ የተወለድኩበትን አካባቢ ወንድሞችን ስመቻ ከበረልኝ። ይሄ የምትለው መንጋ፣ ይሄ የምትለው ሌባ ማለት ነው። ክልሉ እንትን ያለው አጠቃላይ እኔ ጀነራሊ ሁሌ እንደምለው እዚህ ክልል ላይ ምንድነው ፖይንት እሱ ነው። አሁን ያልከው ነው ፖይንቴ። እኔ ለማድረግ ያሰብኩት ማስተካከያ ልስጠው። አያሌው የሚሰራው ነገር ልክ አይደለም።
ሶሉሽን አሰጣጣችን እኔንም ልጨምርና ማለት ነው እኔንም ጨምር ያንን ልውሰድ ተቀብያለሁ። 30 ሰከንድ ልውሰድ። 30 ሰከንድ ለአንተም ሀሳብ ልሰጥበት የሚጠቅም ስለሚሆን ብዬ ነው። አንተ የመጣበት አንግል ገብቶኛል። እኛ ኤሊቶች ነን፣ የብሔርተኝነት መሪዎች ነን፣ የፖለቲካ ሰዎች ነን። አቅጣጫ ማሳየት አለብን እንጂ መረጃ ሰጭ መሆን የለብንም ነው። አይ ቲንክ አንተ ፖይንት የመሰለኝ ከተረዳው። እኔ ደግሞ የቲክቶክ ሶሳይቲ አብዛኛው ሰው መረጃ የለው። ብአዴን ነው የሚመስለው፣ ጭፍን ያለ ነው የሚመስለው። ብአዴን ሲባል የሚመስለው እንደውም አንዳንዱ ጎንደር ሁሉ በሙሉ ብአዴን የሆነ ወይም ብአዴን የጎንደር የሆነ ብልጽግና የሆነ ነው የሚመስለው። በዛ ምክንያት ሀሳብ ለመስጠት ሁሉ ትቸገራለህ። ቅድም እንዳስቀመጥኩልህ ስራ አስፈጻሚ ውስጥ ጎንደር ያለው 2 ሰው ብቻ ነው ከ9ኙ። ግን ብአዴን ተብሎ የሚገለጸው ወይ መላኩ ወይ ምናምን ተብሎ ፎር ዛት ማተር እንትን አገኘው ኢቭን ስራ አስፈጻሚም አይደለም። ግን ብልጽግና የብአዴን የጎንደር ተደርጎ ይሳላል። የሚበደለው ግን ታች ያሉ የቢሮ ኃላፊዎች ሳይቀር ግን የተሻለ ከሆነ ይነሳሉ ነው። ይህን እንድታየው ነው። ሁለተኛ የተያዙ ኪ ቦታዎችን መግለጽ ፈልጌ ነበር ያመጣሁት። ጎንደር እኮ በአማራ ክልል ውስጥ እኔ ምን ሊያደርግ አማራ ክልል እንደሚኖር ሁሉ አይገባኝም። በአማራ ክልል ውስጥ እኮ ጎንደር ማን እንደሚመራ ታውቃለህ? ወጣትና ስፖርት፣ ሴቶችና ህፃናት። ከኔ ኢማጂን ሴቶችና ህፃናት። ይሄ የታገሰኛ አንድ ደቂቃ ገንዘብ የሚሰበስበውን ገቢዎችን ጎንደር ይመራል። ገንዘብ የሚበጅተውን ግን ገንዘብና ኢኮኖሚ ልማት ቢሮን ደግሞ በቋሚነት ላለፈው 30 ዓመት ደግሞ ጎጃም ይመራል። በጀት የሚመድበውን የውሃን፣ የመንገድን፣ የመብራትን በጀት የሚመድበውን የሚያንቀሳቀሰውን ደግሞ ያኛው ይመራል። ኢማጂን ማዕድንን፣ ግብርናን፣ ውሃን፣ ጤናን፣ ትምህርትን፣ መንገድን፣ ገንዘብና ኢኮኖሚን፣ ርዕሰ መስተዳደርን፣ ጠቅላይ ፍርድ ቤትን ይሄ ሁሉ በአንድ ሰፈር ሰው ተይዞ እንኳን ብልጽግና የከሌ ነው አይባልም፣ የከሌ ሰፈር ነው አይባልም። በአንድ ሰፈር ይሄ ሁሉ ተይዞ አጠቃላይ የአንድ ሀገር የኢኮኖሚና የፖለቲካ መዋቅር፣ የፍትህ መዋቅር የሚባለው የተያዘው በአንድ አካባቢ ሰው። ይህን ስትናገር ግን የጎንደር ወጣቶች መጡና ጎጠኛ ይለዋል። ይህንን ሴራውን ስታወጣበት ማለት ነው። ከዛ ላይ ተንተርስ ሀሳብ እንድሰጥ ፈልጌ ነው እንጂ የመረጃ ነው የምሰጠው እንጂ ላለቀስ አልችልም። ባይዘ አይ ዶንት ሃቭ ዛት ሜንታሊቲ ሶፊ እና እሱን ስለማቅ ነው። በነገራችን ላይ ይኸውላችሁ አሁን ሴንሲቲቭ አታርጉት። ኪሹን ሴንሲቲቭ ነፂም አንተም የተናገራችሁት ለጎንደርም አንተም የተናገራችሁት ለእኔ ክሊር ነው። ምክንያቱም በግል ጉዳይም በፖለቲካ ጉዳይም ምደውላችሁ ለእናንተ ግን እያልኩት ያለው ምን መሰላችሁ? መቼም እንደምናውቀው እንደ ህዝብ የጎጃም አማራ ችግር አለበት አለ። ግን እነዚህ በፖለቲካ ያሉ ሰዎች በፖለቲካ ያሉ የብልጽግና ጎጃም ሆነ የፋኖ ጎጃም የሚባለው ኦቨርካም አድርጎ ዳይሬክሽን እነሱ በሚፈልጉት ዳይሬክሽን የጥላቻ ሊሆን ይችላል፣ የምን ሊሆን ይችላል በሚፈልጉት ዳይሬክሽን አስገብተውታል። አሁን እየተወያየን ያለ ነው በነገራችን ላይ ይሄ መረጃ መስጠት እኮ አስፈላጊ መስሎ አይታየኝም። ለኔ በግሌ ነው የምላችሁ። ለምን መሰላችሁ? አሁን ስናት አባውት ነምበር አይደለም። ሁለት ጎንደር ነው ያለው ስራ አስፈጻሚ ወይንም ደግሞ ምንም አይነት ፖዚሽን ውሳኔ ሰጭነት የለም ምናምን እኮ የሚል አይደለም መሆን ያለበት ለኔ ማለት ነው። መሆን ያለበት ለኔ በግልጽ የሚወራ ነገር አለ። ሲጀምሩ ከጋይንት ነው የጀመሩት። ከዛ በኋላ ደግሞ ያ ነገር ደቡብ ጎንደርና ሰሜን ጎንደር የሚለው ነገር እርስ በርስ ማጨፋጨፉ የሚለው ነገር አልሰራ ሲል በቃ ሙሉ ጎንደርን በግልጽ ገጠሙት። በጉልበት ሳይሆን በፖለቲካ ወይንም ደግሞ በካምፔን ነው። ይሄ ሆኖ ያለ እዚህ ጋር ትልቅ ኢሜጅ እያለ ምንድነው እያልን ያለ ነው? አማራ ኮዝ እያለው ኮዝ እንደሌለው አድርጎ የሐሰት ትርክት መፍጠር ልክ አይደለም እንደምንለው ሁሉ እኛ እኮ የሐሰት ትርክት አይደለም የፈጠርነው። አያሌው 24 ሰዓት የሚሰደበው እኮ ጎንደሬ ስለሆነ ነው። የእነዚህ ሰዎች ብቻ አይደሉም። አያሌው ክልሉ ላይ ስልጣን አለው እንደ 24 ሰዓት የሚሰደበው። መሳፍንት 24 ሰዓት የሚሰደበው ክልሉ ላይ ስልጣን አለው። ይሄ ነው ማየት ያለብን። ይሄንን አይተን
መፍትሄ መስጠት አለብን ነው እኔ እያልኩት ያለው እንጂ በእነሱ አጀንዳ ሁሌ መረጃ መስጠት ምናምን ሶዋት ብላ እነሱ እኮ በነገራችን ላይ ሶዋት አሉን እኮ ሶዋት አሉን እኮ የክልሉ ፕሬዝዳንት ጎጃሜ መሆን አለበት ብላችኋል። ይሄ ልክ አይደለም፣ እንደ አማራ አያስኬደንም ስንል እኮ ሶዋት አሉ። በቃ አለቀ ፔሪድ። ከዚህ በኋላ የክልሉ ባለስልጣን ለ30 ዓመት ጎጃሜ ነው፣ የክልሉ ባለስልጣን ለ50 ዓመት ጎጃሜ ነው ወይንም ደግሞ ወሎ ነው ሸዋ ነው ብትል ትርጉም የለውም። ኦራይት ሶሉሽን ጠቁም ሶፊ። አሁን አንተም ሶሉሽን መሆን ያለበት አሁን እኔ ሁሌ የማይገባኝ ነገር እሱ በቃ አሪፍ ነገር ሁሌ የማይገባኝ ነገር አለ። እኔ ሁሌ የማይገባኝ ነገር ቲክቶኩ መንጋው ምናምን እንደዚህ የሚባል ነገር አለ። የሚፈልገው ይሄንን ነው የሚባል ነገር አለ። ኦኬ the last whatever በጀመራችሁበት ሰዓት 1 years 2 years ይሁን የሚፈልጉን ሰጣቸው። ኖ ቼንጅ የለም። ሶ እኔ የሚመስለኝ ዳይናሚክሱ መቀየር አለበት። ዳይናሚክሱ የሚቀየረው ከታሪክ ነው። ለምሳሌ ከታሪክ 1 2 ደግሞ ከፖለቲካ ጋር 3 ደግሞ ጎንደር ያቅሙ ምንድነው? ኢንፋክት ማለት ነው ጎንደሬ ከዚህ በኋላ አላያንስ አድርጎ የሚሰራውን ሰው አቅሙ ምንድነው ስል አሁን ለምሳሌ ከታሪክ አንፃር ሲባል አብዛኛውን ጎንደሬ ባንዳ ይሉታል አይደል? ባንዳ እንዳልሆነ እኔ ፌስቡክም ሆነ ትዊተር እዚህ ቲክቶክ ላይ ዲፌንድ ሲያደርግ ያየሁት ሰው የለም። ጎንደሬ ባንዳ አይደለም፣ እንደውም ባንዳ ከተባላችሁ እናንተ ናችሁ መባል አለበት። ለምሳሌ እኔ በባለፈው ትርክት መቀየር አለበት፣ እውነቱ መነገር አለበት ስል ኖ you go extreme ሄድክ ይላል። ለምሳሌ ከቲፒኤልኤፍ ጋር ያኔ እየሰሩ ነው ካሁኑ ማስቆም አለብን መንገር አለብን ህዝቡን ማንቃት አለብን። ሳሚ ሪኩዌስት ላክ ፕራይቬት ነው አካውንት ልስብ አልቻልኩም። ኖ but you went extreme አሉኝ የጎንደር ልጆች ባይ ዘ ወይ የዛ ሰፈር ሰዎች ወደ እኔ አይመጡም፣ ግን የጎንደር ልጆች እንደዛ ለሚ ተከባክ ከዛ ፖይንት ማለት ለምሳሌ ባንዳነት ሲሰራ አብዛኛው ጎንደሬን በባንዳነት ይስሉታል። ቅድም እንዳልከው ምንም ነገር ኖሃው ወይንም ደግሞ ምንም ነገር ኢንፑት የሌላቸው ክልሉ ላይ ቀርቶ ባሉበት ፖዚሽን ላይ ኢንፑት የሌላቸው እናገኘው እና መላኩ አለበል ምናምን ይሰደባሉ። ክልሉ ላይ ግን ስልጣን ያለው 90 እና ከዛ % የነሱ ሰዎች ናቸው። ስለዚህ ባንዳነት ምንድነው ሲባል መሳብ አለበት። የሚሳበው ደግሞ ከየት ነው? ከነመለስ ከነጌታቸው አሰፋ ከነሴኮ ቱሬ መነገር አለበት። እነዚህ 3ቱ ሰዎች መለስ በአባቱ ከታች እስከ ላይ ጎጃሜ እንደሆነ መነገር አለበት። ጌታቸው አሰፋ በእናቱም በአባቱም ጎጃሜ እንደሆነ መነገር አለበት። ሴኮ ቱሬ በእናቱም በአባቱም ጎጃሜ መሆን እንዳለበት መነገር አለበት። ሌሎችም አሉ። ባንዳነት ምን እንደሆነ ማሳየት ይሄ ነው። በቃ አለቀ። ትርክትን የነሱ የውሸት ትርክትን በእውነት ትርክት እንደዚህ አድርጎ ማስቆም ይቻላል። ይሄ ነው። 5 ዓመት የነ አምባቸውን ግድያ ተሽኮረመምነ 5 ዓመት ስቲል ልቡን ነፍቶ ስለና አምባቸው ግድያ የገደልከው ከሌ ነው የሚል ሰው የለም። ሰዓቱ አይደለም ይላል። እሱ መነገር አለበት። ኢንፋክት ፕሬዝዳንቱ ተመስገን ጥሩነህ የሚሰራ ነገር አለበት። በነገራችን ላይ አሁን አረጋ ከበደ መከላከያ ምናምን ትላላችሁ። ኖ ተመስገን ጥሩነህ ነው ይችን የሰራት። እነዚህ ሰዎች ያወረደው ተመስገን ጥሩነህ ፔሪድ። ባይዘው ትክክል ተመስገን ጥሩነህ እንደሆነ አምናለሁኝ። እንደውም ተጨማሪ ትክክል አድርገህ አረጋ ኢንኤፊሽንት ሰው ነው። ኢንኤፊሽንት በጣም ይሄ የአቅም ውስንነት ያለበት ሰው ነው። እያንዳንዷን ሀሳብ ኢቭን ስብሰባ ሁሉ አቋርጦ ወጥቶ ተመስገን ጋር ነው ደውሎ የሚመጣው። እያንዳንዷን ስሞል በጣም ተራ በቃ ፔሪድ። ግን አብዛኛው ጎንደሬ ግን
ከተመስገን ይልቅ የሚጠላው አብይን ነው። አምናሰኝ አብይ ችግር የለበትም ማለት ነው። ግን ክልሉ ላይ አይ ኖ ምንም አይነት ኢንፑት እንደሌለው መከላከያ እንደፈለገው ሊያደርገው ይችላል። ክልሉ ላይ ግን የሚደረግና ሹመትና አያሌው እኔ ልቀጥል ምናምን ተመስገን ጥሩ ነው። አመጣጡ ልክ አይደለም። መጀመሪያም ስንል ዋናው ምክንያት ጎንደሬዎች ናቸው። ተቀጣያለሽ ርስቲ ሶፊ ጠቅለል አድርገው አንድ ደቂቃ ትርክት የሚሰራው እንደዚህ ነው። ስራ መስራት ያለብን እንደዚህ ነው። ስራ መስራት ካለብን እነሱ በሚሰጡን ኢንፑት አይደለም። አሁን ለምሳሌ እኛ እንደዚህ አይነት ውይይት እንደምንወያይ ይጠብቁ ነበር እነሱ። እንደዛ መሆን የለበትም ነው። ትዕግስት እስከ መቼ ነው? የሞቱትንም ያሉትንም በቁም እየገደሉ በቁም እያሳቀቁ የሚሆን የለም እና የቲክቶክን ዳይናሚክስ መቀየር አለብን። የራሳችን አጀንዳ ይዘን መምጣት አለብን። እነሱ የሆነ ነገር ሲያደርጉም ብቻ የምንሄድበት አካሄድ ልክ አይደለም ብዬ ስለማምን ነው። ይቅርታ አዩ፣ ብዙ ሰዓት ወሰድኩ። ችግር የለም ሶፊ፣ አልወሰድክም። ጥቅል ሀሳብ ስላደረግከው ነው እኔ ስፔሲፊክ እንድታደርጉት ፈልጌ ነው የነበረው። አክቹዋሊ አንተ ሄድክበት ፖለቲካሊ ስህተት አይደለም። አንዳንድ መረጃዎች ላይ የኔ የሌለኝ መረጃ አንተ ተናገርካቸው አሉ። እሱን እንግዲህ ወደፊት ቬሪፋይ የምናደርጋቸው ነው የሚሆነው። ትሰጡኛላችሁ? ይቅርታ ስራ ቦታ እያዳመጥኳችሁ ነበር። ባይዘወይ ተጨማሪ መረጃ ለመስጠት በወያኔ ጦርነት ጊዜ የአማራ ልዩ ኃይል የሰራውን ጀብድ ታውቁታላችሁ አይደለም? ያንን ጀብድ ከፈጸሙት ሰዎች ልዩ ሽልማት ከተሸለሙት ውስጥ ደስዬ ደጀን አሁን እዚህ ፎቶ ላይ የምታዩት አንዱ እሱ ነው። የሚሸልመው ያው እንትን የሚያጠልቅለት ተመስገን ጥሩነህ ነው፣ ዛሬ ባናቱ ላይ የተነሳበት ማለት ነው። ዶክተር ይልቃል የበተነውን የአማራ ልዩ ኃይልን አሁን ለፋኖ እንቅስቃሴ መነሻ የሆነውን ልዩ ኃይል አማራ ስጋት አለበት ኃይል ያስፈልገዋል ብሎ የምታዩትን የተከዜ ዘመን ጨምሮ ይሄኛውን አሰልጥኖ ጠንካራ ኃይል ዝግጁ እያደረገ ያለ ሰው የነበረ ሰው ደስዬ ደጀን ነው። ማት የሚወረድበት የነበረው ማለት ነው። በሌለበት ኃይል እያስመረቀ እያለ ነው ትናንትና ስልጣን ላይ ያነሳው አረጋ ከበደ እና አጀንዳው እሱ ነው። አሹ ከቻልክ ሪኩዌስት ላይ እናስገባለሁ። ሳሚ ቀጥላ አጠራ አድርገና ለሌሎች ቆያ ደግሞ ለገቡ አጠራ አድርጌ ነው አይመች ይሆናል መሀል ነው የገባው። በጣም ይቅርታ፣ አይመቸኝም። ስራ ቦታ ነኝ ግን እያዳመጥኳቸው እንደዚህ ብዬ ከማለፍ ብዬ ነው ይቅርታ። እዚህ ጋር እኔ መወራት አለበት ብዬ ማስብ ሁላችሁንም ሰላም ብያለሁ። ላይ መታችም ያላችሁ እኔ እንደ ሳሙኤል ብትጠይቁኝ እነዚህ አማራን እየገደሉ ስለሆነ እኔ ጠላቴ ናቸው ብዬ ነው ማምን። ይሄ ክልል መነገርና መታወቅ አለበት። በአማራ ሕዝብ ላይ ጦር እያዘመቱ ጎንደር ከተማ ላይ ኦፕሬሽን ሲደረግ ራሱ ጦሩን ሲመሩት የነበሩ እነዚህ ሁለቱ ናቸው እና ጠላት መሆናቸው ክሊርሊ መነገር አለበት። አዩ እዚህ ጋር እናንተ ስትሰሩ ፕሮፓጋንዳ እንደ ስርዓት እንደ ብአዴን ከገዳዩ ጎን ተሰልፈው ከተመስገን ጥሩነህ ትእዛዝ እየተቀበሉ የጎንደር አማራን የሚገሉ የገዳይ መሪዎች ናቸው። ይሄ በግልጽ መታወቅና መነገር አለበት። ነገር ግን አንተ ያመጣውን ሀሳብ እኔ አልቃወምም። የማልቃወምበት የራሴ ምክንያት አለኝ። ምክንያቱም ከላይም ከታችም ያሉ ማወቅና መረዳት ያለባችሁ ይሄ በነገራችን ላይ ደስዬ ደጀኔ እነ ዶክተር አምባቸው ሲገደሉ ከሞት የተረፈ ቤቱ የተደበደበ ሊገሉት አስበው በእግዚአብሔር ፍቃድ እድሜ ስላለው ብቻ የተረፈ አንዱ አማራ ነው። እንደ ብአዴን እነ ላቃ እያሌው ቢገደሉ አጠቃላይ በአዳራሹ ውስጥ የነበሩት ሰዎች ቢገደሉ የሰኔ 15ን ጉዳይ እነ ዶክተር አምባቸውን አሁንም አናነሳም ነበር። ግን ይሄ ቡድን እነዚህን ሰዎች ለምን አነሳ የሚለው አያሌው ትንታኔ ሲሰጥ የነበረውን ሀሳብ በደንብ አድርጋችሁ ማዳመጥና መረዳት ያስፈልጋል። ከባዴን ውስጥ ቆንጆ የለም። ብአዴን ጠላት ነው። እነዚህ ሰዎች የጎንደር አማራን ለመግደል ቀድመው የተሰለፉ እንደሆኑ እየተናገርን ነው። ነገር ግን በመነሳታቸው መግለጫ አውጥተዋል። የአማራ ፋኖ በጎጃም እነ ማርሸት በግልጽ ብአዴንን እንደደመሰሱ፣ እንዳጠፉ፣ እንዳፈረሱት የባህር ዳሩን ብአዴን አፍርሰነዋል፣ የጸጥታ ክፍሉን አፍርሰነዋል ብለዋል። ማፍረስ ማለት የጎንደር ብአዴንን አንስተህ የጎጃም ብአዴንን በመሾም ነው ወይ ነው? ይሄ መታወቅና መረዳት መቻል አለበት። እኛ በተደጋጋሚ እንደምንለው የአማራ ፋኖ በጎጃም መቶ አለቃ ማስረሻ ሰጤ ወይም ካፒቴን ማስረሻ ሰጤ እንዳለን
በግልጽ በቀጥታ ከተመስገን ጥሩነህና ከአረጋ ከበደ ጋር የሚሰሩ መሆናቸውን ኮንፊርም አድርገውልናል። ዛሬ ይሄ ነው መታወቅና መነገር ያለበት ይሄ ነው። እኛ እንደ ጎንደር አማራ አጠቃላይ ብአዴንን አምረረን ነው የምንታገለው። እኔ በብአዴን ስርዓት ውስጥ ብለው የሚያምኑት ለእኔ ኮሎኔል ደመቀ ዘውዴ የብአዴን ስልጣን የለውም። ክልሉን የሚያስተዳድር ማለት ዞኑን የሚያስተዳድር በራሱ ባጀት ነው። የብልጽግና ተሿሚ ነው ብዬ አላቅም። በስራ አስፈጻሚ በብአዴን ውስጥም የለበትም። ከሱ ውጭ ያለው ብአዴን አጠቃላይ የጎንደር አማራ ቢሆን የጎጃም፣ የወሎ፣ የሸዋ ለእኔ ጠላት ነው ብዬ የማምን ሰው ነኝ። ወደ ጎጃም ከሄድን ግን ዛሬ የደስታ መግለጫ ያወጡት እንደዚሁ አንድ ቴክስት ደርሶኛ አሁን ነው የጠፋሁበትን ልንገራችሁና በዛው ሄድበት ሳሚ ብልጽግና ውስጥ እያንዳንዷ የምትደረገዋን ነገር ዲቴል ለምንከታተለው ባይዘው ዲቴል ማለት ዝም እየትቸው ስለነበረ በጣም ደብሮኝ ብልጽግና በጣም ንጫቸው ስለነበረ ነው ትቸው የነበረው። አሁን ምን እንደደረሰ ልንገራችሁ። ደስዬ የተነሳው ጎሹ እንዳላመውን የጎሪጥ አይታዋል ተብሎ ነው። የጎሪጥ በደንብ አላየው በጣም እኮ እሺም ለዚህ ይሄ ደስዬ ከተነሳ በኋላ ጎሹ እንዳላመው ላረጋምም ቴክስት ላከለት መሰል። አለቃ እጅግ አመሰግናለሁ፣ የሰራው ነገር በጣም የሚያስመሰግን ነው። ቆይ መልሼ ላንብበው እንዳልሳሳት። ሶሪ ኖ እጅግ አመሰግናለሁ አይደለም፣ አለቃ የሰራው ነገር እጅግ የሚያስመሰግን ነው። ጎንደርን ገረሰስከው ነው የሚለው። ጎንደርን ገረሰስከው። ያረጋ መልስ ምን ይላል መሰላችሁ? ገና ይቀጥላል፣ በርታ፣ ዝም ብለህ ገና ይቀጥላል፣ በርታ። ቆይ ማነው ይሄን ያለው? እዩ ማነው ይሄን ያለው? ጎሹ እንዳላማው የባህር ዳር ከንቲባ ለአረጋ ለጎሹ እንዳላማው በቃ ተው። አሁን አዩ እዚህ ጋር ተው፣ እዚህ ላይ አቁመው። አሁን እዚህ ጋር መወራት ያለበት እኔ በተለይ የጎንደር አማራ የሆናችሁ ወይም ደግሞ በጎጃሙ ብአዴን ያልተጠለፋችሁ የጎጃም አማሮችና አጠቃላይ የሸዋም ሌላም ቦታ ያላችሁ አማሮች መረዳት ያለባችሁ ይሄ ቡድን ድረስ ሳህሉ የሚባል ሰውዬ ባህር ዳርን በቁሟ ሽጦ ከንቲባ ሆኖ ሙሉ በሙሉ አንድ የወሎ አማራ ዶክተር መሐሪ የሚባል ባህር ዳርን እንደ ዲሲ ያደርጋታለሁ ሲል አንዴ ፕሮቴስታንት ነው አንዴ የጎጃም አማራ አይደለም ብለው አስወጥተው አባረው ሰደው ድረስ ሳህሉ የሚባልን የአካባቢያቸውን ሰው አገው ይሁን አማራ ይሁን የማይታወቅ አምጥተው ባህር ዳርን በቁሟ ሽጦ ቸብችቦ የኛ ጓደኞች እዚህ ያሉ እኔ የምኖርበት አካባቢ ያዩ አንድ ልጅ በጣም ይገርም ነው እንትን ዋሽንግተን ፍላየር ታክሲ ለሚነዳ ግን በጣም እኔም በቅርበት ስለሚቀርበኝ ብታምንም ባታምንም 3000 ካሬ ሜትር ባህር ዳር ተሰጥቶታል። ዲያስፖራ ሰፈር ማለት ነው። ያን የተሰጠው በሱ ስለሚቀራረብ ድረስ ሳህሉ የሚባል ሰውዬ ጋር ስለሚግባባ 3000 ካሬ ሜትር ማለት ነው እንግዲህ ዲያስፖራ ሰፈር ቦታ ተሰጥቶታል። ታክሲ የሚነዳ ሰው ነው እንግዲህ ቤቱን እንኳን መስራት አቅቶት ቦታውን ዛሬ ስንት ሚሊዮን ብር እየተለመነ እንደሆነ ልነግርህ አልችልም። በዚህ መልኩ ቸብችበው ትሄዱ እነ ድረስ ሳህሉ ናቸው። አሁን ሌላ የመጣ ከንቲባ ደግሞ ይሄ ነው። እነሱ የያዙት መሬት ዘረፋ ነው። ካስታወስክ የዶክተር መሐሪ የሚባል ሰውዬ ከወሎ ነው ተብሎ ዘሩ ተፈልጎ ከአሜሪካን ሄዷቸዋል። ዘሩን አላውቅም ነበር። እየተናገርኩ ነው እኮ ስላልሰማ ነው። አንተ ወጣ ገባ እያልኩ አልሰማሁም። ወጥቼ ነበር። ታንኪዩ አይ ዋዝ ስፒኪንግ አባውት ዳት ስለሱ ያወራሁ እኮ ነው። አልነበርክም። እሱን አንስተው ነው እሱን ዶክተር ሳህሉን ያመጡት እያልኩ እኮ ነው። እሱን አንዴ ፕሮቴስታንት ነው አንዴ ወሎዬ ነው ብለው አባረው ሌት ተቀን ቀጥቅጠው ድራሹን አጠፉት። ባህር ዳርን እንደ ዲሲ ያረጋታለሁ ያለ ሰው አሁንም ያመጡት ሰውዬ ከተማው ነው። አያሌው የለም። ችግሩ ይሄ ነው። ይወጣል ይገባል፣ በመሃል ደግሞ መጥቶ ያቋርጠኛል፣ በመሃል ወጥቶ ይሄዳል። ስለዚህ አሁንን የምነግራችሁ እዚህ ያላችሁ እነ ርስቴም እነ ፍሪደም እነ ሳሚ ሌሎችም ከታች የምታዳምጡ እኛ ከዚህ ጋር የምንቃወመው እነዚህ ሰዎች እነ ደስዬ ደጀኔ በነ ኪሩቤል ሞት የሚጠየቁ ናቸው። ጎንደር ላይ እነ ኪሩቤል ሲገደሉ እነዚህ ትእዛዝ ሰጭ ነበሩ። ጎንደር ሲደበደብ ይሄ አያሌው የማንደባብቀው የማንሸፋፍነው ነገር ነው። እውነታው የሚነገረው ግን የአማራ ፋኖ በጎጃም የሚባለው የሚሰራ ከተመስገን ጥሩነህ ከአረጋ ከበደ ጋር እንደሆነ ይሄን ነው እኛ ኢንዶርስ የምናደርገው። ማሳወቅ ያለብን ማግኒፋይ ማድረግ ያለብን የሚታገሉት ለጎጃም ብአዴን እንደሆነ በግልጽ ፓርትነራቸው እንደሆነ የጎንደር አማራ ፋኖ ነኝ የሚል ማወቅ አለበት። እኔ አሁን ዛሬ ዮሐንስ የሚባለው የአማራ ፋኖ በጎንደር አንድነት የሚባለው የሚመራው ፌስቡክ በግልጽ የማርሸትን ወስዶ ኮፒ ፔስት አድርጎ ፖስቶታል። ይሄ ሰውዬ አሁን ይህን ሲፖስተው እነዚህ ሰዎች
ለምን ተነሱ? ዓላማው ምንድን ነው? ኢንቴንሽኑ ምንድን ነው? ግልጽ እና ግልጽ ህወሓት ለምታደርገው ጦርነት እየተዘጋጀችው ላለው ጦርነት ከፊት ለፊት ህዝባቸውንም አስተባብረው ሊመክቱ ይችላሉ ተብሎ የሚታሰብ ነገር ስላለ ነው እንጂ ከባዕዴን ቆንጆ ኑሮ አይደለም። አብይን አገልግለው በደንብ አድርገው ያሳዩ ከፊት ለፊት ሲቀጠቅጡ ሚኒሻውንም ሲያደራጁ ልዩ ኃይልም እያደራጁ ያሉ ለስርዓቱ አገልጋይ እንደሆኑ ይታመናል። ዓላማቸው ግን እሱ አይደለም። ጎጃሚዝምን ነው። ብአዴንን ሙሉ በሙሉ የጎጃም ማድረግ አለብን የሚለውን የተቀን እየሰሩ ነው። ሰኔ 15 የተገደሉበት የነ ዶክተር አምባቸው ምክንያት ይሄ ነው። በሞኖፖል ተቆጣጥረው ቁልፍ ቦታዎችን ይዘው በብልጽግና የስራ አስፈጻሚ እንኳን ለመጀመሪያ ጊዜ ስልጣን ሲሰጥ አብይ አህመድ ብልጽግናን በስራ አስፈጻሚ ሲያመቻች 3 ጎጃሚ ነው እንግዲህ በአማራ ተወክለው የገቡ። ይሄ ሁሉ አልበቃቸው ብሎ የክልሉን ስልጣን ሙሉ በሙሉ ይዘው የገደሏቸውን ገድለው አሁንም የቀሩትን በዚህ መልኩ አስነስተው ሙሉ በሙሉ ብአዴን የጎጃም ነው። አሁን ለዚህ ደስታ መግለጫ አውጥተዋል። የጎጃም ፋኖ ነው። ስለዚህ ሲጠቃለል የጎጃም ፋኖ ማለት የብአዴን ፓርትነር ነው፣ መዳረሻው ባህር ዳር ነው የሚለውን ኮንፊርም አድርጎልኛል። እኔ ይሄ ብቻ ነው እንዲሰመርበት መፈልግ። በግልጽ የወጣው መግለጫ የነማርሸት የደስታ መግለጫ ያሳየው ብአዴንን ገለው ደምስሰው አይደለም፣ አረጋ ከበደን አባረው አይደለም፣ አብይ አህመድ በሞተር ባህር ዳር ሲንሸራሸር ያን አስቆሞ አይደለም። የነሱ የደስታ መግለጫ ጎንደሬ የሚባል ከብአዴን አጽርተናል፣ የቀረው የኛ ፓርትነሮች ብቻ ናቸው። ካፒቴን ማስረሻ ሰጤ እንደነገረን በግልጽ የብአዴን ፓርትነሮች መሆናቸውን ኮንፊርም አድርገውልናል። ይሄን ነው የሚሄድበት። በእናትህ እሱን ትፈልግልኝ ማስሬ እኮ ቀድሞ ነግሮን ነበር። የሚገርም ነገር የሚሰማ ጠፍቶ ነው። አመሰግናለሁ አዩ። ይሄን ለማለት ነው ዋናው፣ ይሄን ነው የሚያረጋግጥ። ታንኪዩ ኪሮቤልን በተመለከተ እና ሌሎችን በተመለከተ ያነሳውን ኮሜንት ዲቴል መረጃ የለኝም። የነበረው ኦፕሬሽን በእነማን እንደተመራ እኔ የምገምተው መከላከያ ኦፕሬሽን እነዚህ ነው። በእነዚህ ነው እኔ መረጃ ሊሆን ይችላል፣ አላውቅም። እነዚህ ነበሩ፣ ከተማ ላይ ነበሩ። ኦፕሬሽኑ ሲመሩ የነበሩ እነ ደስዬ ናቸው። ሊሆን ይችላል፣ አይሆንም ልል አልችልም። ኤንዌይ ግን ዋናው ፖይንት በስርዓት ውስጥ እስካገለገሉ ድረስ የስርዓቱ ሰዎችን ጠበቃ የምቆምበትን የተለየ ምክንያት የለኝም። በስርዓቱ ውስጥ ግን ሰው ለይቶ የሚያጠቃ በስርዓቱ ውስጥ ስርዓቱን እታገላለሁ ብሎ ከስርዓቱ ውስጥ እነከሌን አስወግዱልኝ ብሎ ከስርዓቱ ጋር የሚሰራ ፋኖ ግን በዚህ ልክ እንዴት ሊፈጠር እንደቻለ አልገባይ ስላለ ነው አንደኛው አጀንዳ። ከዛ ውጭ አንተ ያነሳቸው ኢንሲደንቶች ከአጠቃላይ ስዕሉ ጋር የሚገናኙ አይደለም። የኔ ሀሳብ ግን አከብራለሁ። ርስቴ ቀጥይ። ቴንኪው። ሰላም ብያለሁ ሁላችሁም። እኔ የጎጃም ፋኖ ብቻ ሳይሆን ኢቭን የጎንደር ፋኖም በጎጃም ሴራ ገብቶ ኃላፊነቱ እየረሳ ያለ የሚል ግምት ነው ያለኝ። ሁሉ ነው መወቅሰው ስወቅስ ማለት ነው። ምክንያቱም እንግዲህ ካለፈው ከሰኔ 15 አይተነዋል፣ አክቲቪስት ሁነንም አይተነዋል። ይህ ምንድን ነው በጎንደር ያለውን ጥላቻና ሌላ የሚያደርጉትን ሁሉ እናውቃለን። አሁን እንኳ አሁን በጀርባ ትናንትና እንኳ ወደ ጠገዴ ሂዶ ትንኮሳ ያደረጉትን እንግዲህ ዳይሬክት አይደለም ከጎጃም የመጡት እነሱ የሚያዙዟቸው የጎንደር ልጆች ያ ቦታ ምን ያህል እንደሚጠቅም ያውቃሉ። ከህወሓት ጋር ሰራም እያሉ መግለጫ ይሰጣሉ። ግን ደግሞ መጥተው የተከዜን ዘብ በጀርባ ይመታሉ። ስታሊን ትናንትና የመግለጫ የሰጠበትን ሂዱ እዩት። ከተማ ንጉስ ፋኖ ይዞታል ይላል። አልያዙትም። ወዲያው ነው ምንድነው ሆኖ በሁለቱ ወገን መስዋዕትነት ተከፍለው ነው ወዲያው ነው የሚወጡት። ታውቋቸዋላችሁ፣ አይቆሙም። አሁን ትግራይ ነዳጅ ስላጣች ፋኖና በሳምሬ ያለው ኃይል ምዕራብ ይሉታል እነሱ ሲጠሩት ወልቃይትን ጠገዴ ተቆጣጥረው በፖርት ሱዳን ነዳጅ ለትግራይ ሊገባ ይህንን ስምምነት ሁሉ እንደሄዱ ነው የሚናገረው ያለው። ይህንን አንደኛ እነዚህን ይሁሉ ምንድነው ልዩ ኃይል የነበረውን ፋኖ የነበረውን አሰባስበው ሲያሰለጥኑ የህወሓትን ኃይል በሱዳንም ይምጣ በተከዜ ፊት ለፊት ይምጣ ወልቃይትን አናስረክብም የሚል ወኔ ያላቸው ናቸው። ማንም ሰው ያውቃቸዋል። ይህ ሁሉ የሚደረገው ያለው ግን ደግሞ
ለድንበሬ ለማንነት ነው የወጣሁት እያለ ጎንደሬ ነኝ እያለ ደግሞ ተከዜ ዘብ እየመጣ የሚተነኩሰው ማንንን ለማስደሰት ነው? ማን ነው የሚመራው ያለው? አንድ ጊዜ ተሳሳትን ብለው መግለጫ ያወጣሉ። ተመልሰው መጥተው ደግሞ አሁን ከ4 ቀን ከ1 ሳምንት በፊት ዮሐንስ የሚባልን ነው እንደዚህ ነው አለ። ትናንትናስ ወደዚያ የሚያስኪዳቸው ያለው ምንድን ነው ፍላጎታቸው? ቅድም ሶፋኒት ሲል እንደነበረው የትግራይ መኮንኖች ከዳንግላ ሲፈቱ ተው ብለናል። ብዙ የምናያቸው ነገሮች ነበሩ። አሁን ደግሞ ከጎንደርም ከጎጃምም ሂደው ከቲፒኤልኤፍ የሚወያዩበትና ይህንን ድርጊት የሚፈጽሙበትስ ምን እንበላቸው? የጎጃም ፋኖና የጎጃም ብልጽግና አብረው ይሰራሉ፣ እየታወቀ ነው። አሁን ብቻ አይደለም። ስለዚህ ይህንን አይተናል። ግን የጎንደር ፋኖስ ለምንድን ነው የጎንደር ህዝብን ፍላጎትና አቋም ይዞ የማይታገለው? ለምንድን ነው ከነሱ መመሪያ እየተቀበለ አካባቢውን የሚያተራምስ ያለው? ምን ርስቴ ኮሜንት ላድርግሽ። የጎንደር ፋኖ ሳይሆን ከጎንደር ፋኖ ውስጥ የተወሰኑ እንትኖች ናቸው እንጂ አይካንቴሊው 95% በላይ ምናልባት ከዛም በላይ ሊሆን ይችላል የጎንደር ፋኖን በተለያየ አጋጣሚ ወይ አናግሬ ያለው ወይ ደግሞ መረጃ አለኝ። ህወሓትን በተመለከተ ነቅነቅ የማይል አቋም ያለው ነቅነቅ የማይል። እሺ ምን ሊያደርጉ መጡ ታዲያ? ወደ ከተከዜ ጋር ትንኮሳ 95% ብዬ ቀሪ 5% የተወኩበት ምክንያት ከገባሽ ማለት ነው። የሆኑ አካላት ከሌላ አካባቢ አጀንዳ ተሰጧቸው በተከዜ በኩል ያለውን ድንበር እንዲያስከፍቱ የሚፈልጉ አካላት አሉ። የእነዚህ አካላት የሚነግሯቸው የወልቃይት እንትን የብልጽግና ነው ብሎ ነው። ዓላማቸው ግን ወያኔን መጎተት ነው። እነዚህኞቹ የጎንደሮቹ አልገባቸውም ገና ይሄ መሆኑን ሲያረው ተላላኪነት ነው ይሄ አንድ። በሌላ በኩል ግን የሌቭል ኦፍ አንደርስታንዲንግ ችግር ነው እና የጎንደር ፋኖ ከምትዩ ጎንደር ፋኖ ውስጥ ያሉ የሆኑ አካላት ብለሽ ብትናገሪ በሚል ነው። ታንኪ ምን አለ መሰለ፣ አንደኛ ይህንን የሚያደርጉት እኮ ለምሳሌ አሁን ሳሚ ህወሓትን ብንመጣ እንዋጋም ብሏል። አድዋ ክፍለ ጦር ያለው እኮ ብሔራዊ ድርጅት ሆኖ የአማራ ብሔር ሆኖ አድዋ ክፍለ ጦር ብሎ በመሃል ጎንደር ያለ ኃይል ነው። አሁንም ከሳምሬ ጋር ተቀናጅቶ ወደ ወልቃይት ጦርነት ለመክፈት የሚዘጋጅ ኃይላል። ይሄ በትግርኛ ኮስታሌን የተናገረው ቪዲዮ አለ እኮ። ትግራይ በነዳጅ ቢትታፈንም ነው የሚለው ያለው። አሁን ከተማ ንጉስ ተቆጣጥረዋል ሲል ነበር ትናንትና። አልተቆጣጠሩም ለነገሩ እና እሱን በደስታ ሲገልጽ ነበር። ይህንን አሁን ምንድን ነው የጎጃም ፋኖ በሚያደርጉትን ከቲፒኤልኤፍ ጋር ባለው ግንኙነት እነሱ ተቀብለውን የጎንደርን ፍላጎትና ጥቅም አሳልፈው ለመስጠት ለምንድን ነው የሚተባበሩ? ከህወሓት ጋር ለምን ተብለውስ ለምን አይወገዙም? ለምን አሁን እኮ እዚህ አደባባይ መናገር እኮ ኖ ነው የምትባለው፣ አትናገር ነው የምትባለው። ቅድም ሰፋኒት እኮ እውነቱ ነው። እየደበቅን ወደዚህ መጥተናል። አሁን እነዚህ እኮ ይህንን ሁሉ ሰራዊት ሲያሰለጥኑ የነበረው ለተከዜ ማዶ ለሚመጣ ኃይልና በሱዳን ለሚመጣ ኃይል ለመከላከል ነው። የጎጃም ብልጽግና ለምን አነሳቸው? የጎጃም ፋኖስ ለምንድን ነው በወልቃይትን ሰላም ማሳጣት የፈለገው? የወልቃይትን ህዝብ የተከዜ ህዝብ እረፍት ማሳጣት የፈለገው ከህወሓትና ከሳምሬ እየጠበቀ እያለ በጀርባ እየመጡት የሚመጡትን ምን ስለፈለጉ ነው? ማንን ማስገባት ነው የተፈለገው? ምንድን ነው ውላቸው? ውላቸውን እንኳን ቢታወቅ አንድ ነገር ነው። ህወሓትና የጎጃም ፋኖ ደግሞም እነዚህ የአንድነት የተባሉትን ከጎጃም ጋር አንድ የሆኑትም እዚህ ላይ አሉ። ወልቃይት አሳልፎ በመስጠት 4 ኪሎ አብረን እንገባለን ነው። ከዚያ ደግሞ መተከል ለነሱ፣ ወልቃይት ደግሞ ለህወሓት ነው የሚሉት ያሉትን። እንግዲህ በትግርኛ ያለውን ሁሉ ነገር ስሙት። ይህንን ነው ምንድን ነው አግሪ ያደረጉት እነሱ። ስለዚህ የጎንደር ፋኖ እዚህ ላይ ምንድን ነው ጥቅሙ? ለምንድን ነው በዚህ ጉዳይ ተባባሪ የሚሆነው ያለው? 90% የሆኑ 5% ብቻ ሳይሆን እነ ሀብቴ ይህንን በምን እያዩት ነው? የለንም ይለዋል። ግን ደግሞ ተደጋጋሚ ትንኮሳ ይፈጸማል። ኢቭን ወደ ፋኖ ገብተው የነበሩ የወልቃይት ልጆች ወጥተው የመጡት በምን ምክንያት ነው? አኳዋኑ ትክክል አይደለም፣ ለህዝባችንም ለእኛ አይጠቅምም ብለው ነው የወጡት አይደል?
ስለዚህ እንደዚህ ከሆነ ለምን ከጎጃም ፋኖ የጎንደር ፋኖ አቋም ይዞ በዚህ አብሬ አልሰራም ለምን አይልም? ከህወሓት ጋር ምሰሩ ከሆነ ኖ ብለው አቋም ለምን አይዙም? ስለዚህ ይህንን ነው ያለኝ እኔ ከስልጣን ታንኪዩ አይ ቲንክ ያልሽውን አቋም ይዘዋል። እንዲያው የአፕዴትድ የሆነ ነገር ስለሌለን ካልሆነ በስተቀር እና በግለሰብ ደረጃ ወይም ደግሞ የሆኑ በሻለቃ በሻምበል ደረጃ ያሉ ካልሆነ በስተቀር አጠቃላይ ስዕሉ ኢንክሉዲንግ ሀብቴ ወልዴ የማን ነው የርስቴን ነገር በነገራችን ላይ በቀላል ማየት ያለው ይዘዋል የሚባለው ነገር እኔ አሁን ለምሳሌ አልገዛው አልያዙ 5% 6% የሚለውም አጥጋቢ አይደለም እውነት ለመናገር በመጀመሪያ ደረጃ እንትናን ዘመነን ማን ያገናኝ ምንድነው እንደዚህ ላይክ ይሄ እኮ ነው ችግራችን ማን አሸንፈው ጀስት በቃ ችግራችን እዚሁ ይቅር ይባልና ወይ ሶሉሽን ችግራችን ቀርቶ እነሱን አሳምነን እና ኮንቪንስ አድርገን ወደ ትክክለኛው መስመር ብናመጣቸው ኦኬ ይባላል ነገር ግን አይደለም 5%ም አይደለም ፊታውራሪ የሚባሉ የጎንደር ፋኖች ለኛ ይበሉን እንጂ ተሸውደው ምን በለው ወልቃይትን አሳልፎ የሚሰጥ እንቅስቃሴ አድርገዋል አልተመለሱም እውነታው ነው ዘመነን ማን አገናኘውና ነው ከወያኔ ጋር መጀመሪያ በምንም መመዘኛ የተከሴ ዘብን ተላላ